ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። በዛሬው ርዕሴ ወደ ዱባይ የምንመጣ ሰዎች እንዴት ነው የምንመጣው? በተለይ ከተለያዩ አገራት ላይ ከጆርዳን፣ ከቤሩት፣ ከሳውዲ ማለት ነው እና ወደ ዱባይ መግባት ይቻላል በአሁኑ ሰዓት እያላችሁ በጣም ብዙ ልጆች በቲክቶክም በተለያዩ ሚዲያዎችም ስጠይቁም ሰማለሁ። እኔ ጋርም የመደረሰ ጥያቄ ስላለ ነው። በነገራችን ላይ በአሁኑ ሰዓት ላይ ከተለያዩ አገራት ወደዚህ ለመግባት በጣም ከባድ ሆኗል። እሱን ደግሞ በምን ምክንያት ነው ካላችሁ በአሁን በዱባዩ ሕግ መሰረት የፖሊስ ክሊራንስ የሚባል ወረቀት ስላለ ግዴታ ያን የፖሊስ ክሊራንስ ወረቀት ለማሰራት ስትሉ ወደዚህ አገር ለመምጣት ያሰባችሁ ልጆች አገራችሁ ገብታችሁ ያንን የፖሊስ ክሊራንስ ወረቀት አሟልታችሁ የሲኦሲ ወረቀት ካላችሁ አላችሁ፣ ከሌላችሁ ደግሞ እሱን አሟልታችሁ ሁሉ ነገር ከጨረሳችሁ በኋላ ነው ወደዚህ ሀገር መግባት የምትችሉት ማለት ነው። ግን በተለያዩ ደላሎች ምክንያት እዚህ ሀገር መግባት ይቻላል፣ መግባት ትችላላችሁ፣ መምጣት ትችላላችሁ እያሏችሁ በጣም ብዙ ልጆች እየተበሉ ነው ያሉት ብራቸውም ማለት ነው። እዚህ መታችሁ በጣም ብዙ ፈተና ይደርስባችኋል። ቪዛ ላይሰራላችሁ ይችላል እና በደላላም ተበልታችሁ እዚህ መታችሁ ሌላ እንግልት ከሚደርስባችሁ ቀጥታ ኢትዮጵያ ገብታችሁ ማስተካከል ያለባችሁን የነጻነት ወረቀታችሁ ሙሉ ካሟላችሁ በኋላ ህጋዊ ሆናችሁ ብትመጡ ይሻላል። አሁን እኔ ደግሞ ትላንትና እየሰማሁት መረጃ ምን እንደሆነ ልንገራችሁ። በሻርጃ እና ደግሞ የት ነው በአቡዳቢ ምናምን አየር ማረፊያ መግባት አይቻልም፣ ቀጥታ ግን በዱባይ መግባት ይቻላል የሚል ኢንፎርሜሽን ከልጆች ሰማሁ። ከተለያየ ቦታ ስትመጡ በዱባይ አየር ማረፊያ ብቻ ዱባይ ሆኖ አሁን ሻርጃም አየር ማረፊያ አለ፣ አቡዳቢም አየር ማረፊያ አለ። በእንደዛ አይነት ሳይሆን ቀጥታ በዱባይ አየር ማረፊያ ከሆነ መግባት ይቻላል የሚል አይነት ኢንፎርሜሽን ሰምቻለሁ። እውነት ይሁን አይሁን እኔም እርግጠኛ ላልሆንኩበት፣ ግን በዚህ አይነት መንገድ መምጣት ትችላላችሁ ብዬ ኢንፎርሜሽን ልሰጣችሁ አይደለም። ግን መምጣት ካለባችሁ እና መምጣት የምትፈልጉ ከሆነ እኔ በራሴ የምመክራችሁ ነገር ቢኖር ቀጥታ አገራችሁ ገብታችሁ የሚያስፈልጉትን እንትኖች ወረቀቶቻችሁን አሟልታችሁ ህጋዊ ከሆነ በኋላ ከፈለጋችሁ እዚህ ያሉ ደላሎች ስልክ አሉ። ቀጥታ እንደመጣችሁ ቀጥታ ወደ ስራ የሚያስገቧችሁ ደላሎች ስልክ ቁጥር ስላለኝ ኮኔክት ብታረጉኝ ላገናኛችሁ እችላለሁ። ግን ዝም ብላችሁ በተለያየ ደላላ በውጭ ላይ አሁን ለምሳሌ ብዙ ደላሎች አሉ፣ ቢሮ የሌላቸው ደላሎች ማለት ነው። በእነሱ በኩል ባትመጡ ይመረጣል። ቢሮ የሌላቸው ደላሎች ሰው ባወቀ ብቻ ያስገቧችሁና ነገ የሆነ ነገር ችግር ቢደርስባችሁ ተጠያቂ አይሆኑም። እናንተን ካስገቧችሁ በኋላ እነሱ እናንተን አያውቋችሁም፣ እናንተም አታውቋቸውም። በሚደርስባችሁ ነገር ሁሉ አይጠየቁም። ለምን የተቀበለችው መዳብ ራሱ የሆነ ነገር ቢሆን ብትከሰስ ትጠየቃለች። ምክንያቱም ህገ ወጥ ስለሆነ ማለት ነው። በህገ ወጥ ደላላ እናንተም ገብታችሁ ነገ የሆነ ነገር ቢደርስባችሁ ህግ ሊደርስላችሁ አይችልም። ግን ቢሮ ባላቸው ደላሎች እንድትመጡ ከፈለጋችሁ ስልክ ቁጥር ሰጣችኋለሁ። ከፈለጋችሁ ራሳችሁ አዋራችሁ እንትን ማለት ትችላላችሁ። በእንደዛ አይነት ነገር ብትመጡ ይመረጣል ማለት ነው። እና አጣርታችሁ ነው እንጂ እንዳትመጡ። የተለያዩ ሰዎች የሆኑ ልጆችም አሁን ተበልተው በጣም ብዙ ልጆች እንትን ላይ ሲናገሩ ሰማለሁ። በቲክቶክ ላይ በዋትስአፕ ላይ ማነው እንደዚህ በቃ የተለያዩ ሚዲያዎች ላይ ተጽፎ አያለሁኝ። እንደውም አንዷ ሁለታ ምን አለች፣ መምጣት ትችያለሽ ችግር የለውም ብሏ መዳሜ ስኬት ቆርጣ ከጨረሰችልኝ በኋላ እሱ 190 ሺህ ብር ከሰጠሁት በኋላ እንደውም በጓደኛዬ ነው ያስገባሁት ሁሉ ነገር ጨርሼ ከዛም ቤት ተፈናቅዬ ከወጣሁኝ በኋላ ይሄው ልጁ ስልኩን አጥፍቶ ጠፋ። እኔ ወደ ሀገሬም እንዳልሄድ እዚህ ጋር 190 ሺህ ብር ተበልቻለሁ። መዳሜም ደግሞ ትኬት የቆረጠችው ወደ ዱባይ ነው እና ስንት ወጪ ላይ ነው ያለሁት፣ ምን መሆን እችላለሁ ብላ ኦንላይን ላይ ገብታ ስትጠይቅ ነው የሰማሁትና እንደዚህ አይነት መከራ ውስጥ ትገባላችሁ። ከብራችሁም ሳትሆኑ ወይ ካላችሁበትም ቤት ሳትሆኑ ወደ ሀገራችሁም ሳትገቡ በቃ የትም መሀል ሜዳ ላይ የሚቀሩ ልጆች አሉና ከእንደዚህ አይነት ነገር ብትጠነቀቁ የተሻለ ነው ላለሁኝ። እና ደግሞ በአሁኑ ሰዓት ላይ ከካምፓኒ ወደ መዳም ቤት መግባት ይቻላል። አዎ ከካምፓኒ ወደ መዳም ቤት መግባት ይቻላል። ቪዛችሁ መሰራት ይችላል። ግን ከመዳም ቤት ወደ ካምፓኒ በአሁኑ ሰዓት ላይ መግባት አይቻልም። ለምን ወረቀታችሁ ከመዳም ወደ ካምፓኒ ስትሄዱ እንትናችሁ አይሰራም። ቪዛችሁ ለመስራት እሺ አይልም። በጣም ብዙ ፕሮሰስ አለው። የመቃጠል እድልም ሊኖረው ይችላል።
እንደዚህ አይነት ኢንፎርሜሽኖች ስላሉ ብታጣሩና ከመዳም ወደ ካምፓኒ የምትሄዱ ልጆች መጀመሪያ ብታጣሩ፣ ብዙ ወጪ ውስጥ ሳትገቡ፣ ቃራና ውስጥ ሳትገቡ ብታስተካክሉ የተሻለ ነው ማለት ነው። ግን ከመዳም ቤት ወደ መዳም ቤት ችግር የለውም። እዚህ ላላችሁ ልጆች ማለት ነው ይቻላል። ከካምፓኒ ወደ መዳም ቤትም መግባት ይቻላል። ከመዳም ቤት ብቻ ወደ ካምፓኒ መግባት አይቻልም ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለብዙ ሰው አድርሱልኝ። በእርግጠኝነት ደላላ ስልክ ከፈለጋችሁ ኮኔክት አድርጉኝ። እኔ ደላላ ስልክ ሰጣችኋለሁ። ከአንድም ሁለት የፈለጋችሁበት ቦታ አማርጣችሁ ለእናንተ የሚሆነውን ቦታ ብትፈልጉ በኦንላይን ላይ ትክክለኛ መሆኑን አጣርታችሁ የምትገቡበት ደላላ ስልክ ቁጥር አለኝ፣ እሰጣችኋለሁ። ኮኔክት አድርጉኝ እና ላይክ እና ቪዲዮዬን ሰብስክራይብ አድርጉ። ለብዙ ሰው እንዲዳረስ አድርጉ። ይሄን መረጃ ለሌላቸው ሰዎች መረጃው እንዲዳረስ አድርጉልኝ እላችኋለሁ። በተረፈ ወዳችኋለሁ። ሰላም ሁኑልኝ። መልካም ቀን ይሁንላችሁ። የአልሚ ዩቲዩብ ቤተሰቦቼ ማለት ነው። መልካም ቀን